ነብዩ ሄደ። ነብዩ መኮንን ልሸኝ ወጣ። ሻይ ላይ መጣልሽ ብዬ እኮ። አንቺ ደግሞ ቅድም አምጪ የተባልሽ ነው እንዴ ያንከረፈፍሽ የምታመጭብኝ? ውስጥ ስራ እየሰራው ነበር። ቆይ ግን ሰውዬው ያማቸዋል? አውርተው ያውቁም እንዴ? ከገባው ሰዓት ጀምሮ ሲለፈልፉ በወሬ እኮ ሆዴን ነፉት። አረ በእናትሽ አንቺ ልጅ ቀስ በይ፣ ሰው እንዳይሰማሽ። አረ ምነው አለቃሽ ስለተነካብሽ አንገበገበሽ? እንደውም ልጨምርልሽ፣ በጣም አሰልች ሰውዬ ናቸው። ወይ በጣም ነው የሚያስጠሉት። ቆይ ግን ገና አሟቸው እንደዚህ ያወሩ ሳያማቸው እንዴት ነው የሚያወሩት? ምንም ትዩ። ይሄንን ሻይ ደግሞ እያረፍሽ ከሽባው ጋር ጠጪ እሺ? እንዴ ነብዩ መጣል እንዴ? አዎ ከመጣሁ ትንሽ ቆይቻለሁ። ልትወጪ ነው መሰለኝ? አዎ እየወጣሁ እኮ ልወጣ እስከበር። አባዬ ብቻውን ስለሆነ መግባት አለብኝ። መልካም ቀን። ረስቸው አባዬ መተሽ ስለጠየቅሽው በጣም አመሰግናለሁ። ኧረ ምንም አይደል፣ ያው ግዴታ አይደለ? ስሚ አንቺ ነኝ ልብስን ቀይሪኝ ቶሎ በይ። እንዴ አንቺ አብድሻል እንዴ? አዎ አብጃለሁ። አሁን እንዴት ነው? እና ልትሄጂ ነው? አዎ ልሂድ። እሺ ግን ምን? ያው ማለቴ በእንዴት አንቺ ላይ ላደረኩት ነገር በጣም ይቅርታ ልጠይቅሽ እፈልጋለሁ። ሁሉም ነገር ነው ያስችዋለሁ። አንተም አታስታውሰኝ። እሺ አቤት። እንዴት ነሽ ጽጌረዳ? ደህና ነኝ። ማን ልበል አላወኩም። እንዴት እኔን አላወቅሽኝ? እኔ እንጃ ስልኬ ሴቭ አላወጣልኝም፣ ለዛ አላወኩም። ዮናስ የሚባል ሰው አታውቂ? ወይኔ ዮኒ አንተ ነህ እንዴ? እኔ ደግሞ እኮ ማን ነው ብዬ ነው ኮስተር ያልኩብህ። አይ ዮና እንዴት ነህ? በእናትህ ጠፍተሃል። ምነው በሰላም ነው? ምን አዲስ ነገር አለ? አዲስ ነገር ስትይ የሆነ ለአንቺ የሚሆን ስራ አግኝቼልሽ ነበር። ትምህርትሽን እየተማርሽ የምትሰሪው። ወይ አሁንማ እኮ ስራ አገኘሁ። ደግሞም ያለሁበት ሁኔታ ተመችቶኛል። ይሄኛው ግን የተሻለ ስራ ነው። በዛ ላይ ኮሚሽኑ አሪፍ ነው። ምናልባት አሁን ከምታገኘው ደሞዝ እጥፍ ሊሆን ይችላል። በዛ ላይ በሳምንት 2 ቀን ነው፣ ለ2 ሰዓት ያህል ብቻ ነው የምትሰሪው። ምን? ቆይ እንደዚህ አይነት ስራ አለ እንዴ? እንግሊዘኛ ችሎታ ላለው ሰውና ለተማረ ሰው የሚሆን ስራ ነው። የሚመችሽ ከሆነ ተሞክሪያለሽ። ግን ቆይ ስራው ምንድነው? እሱም በቀላሉ እንደዚህ በስልክ አይወራም። በአካል ተገናኝተን ነው የምናወራው። እሺ፣ ግን አሁን በጣም ደክሞኛል። ገብቼ ማረፍ አለብኝ። ለነገም ደግሞ መዘጋጀት አለብኝ። ችግር የለም፣ ለነገም መሆን ይችላል። እሺ በቃ ነገ ተገናኝተን ስለ ስራው በደንብ ታስረዳኛለህ። እሺ፣ መልካም ቀን። እሺ፣ መልካም ቀን። ምን ነው እዚህ? አይ ምንም። ለሰውየው ደውዬለት ነበር፣ ትንሽ አሞታል። ምን ሆነ? ያው እንግዲህ ሀብታም ነገር ታውቂ የለ ጉንፋን ምንም ሲይዛቸው ሁሉ ነገር ትልቅ በሽታ አድርገው ነው የሚያዩት። ይሄ ለነገሩ ለኛ ጥሩ እድል ነው። የምን እድል? ይኸውልሽ ዘርፌ፣ ሰውየው ወግ አጥባቂና ስርዓት ጠባቂ ነው። በዛው ልንጠይቀው ሄደን ያለውን ጉዳይ ሁሉ ጨራርሰን እንመጣለን። እሺ እንዳልሽውን፣ ነገሮችን ግን ቶሎ ብንጨርስ መልካም ነው። አንቺ ከፈለግሽ የማይሆን ነገር የለም። እሱ እንደሆነ ዛሬውኑ ቤት አስገብተን ብንመጣም ደስ ይለዋል። እሺ ቲ ነገ ሄደን በቃ እናናገረዋለን። ይልቅ አንቺ እንዴት አደረግሽ? ለጽጌረዳ ነገርሻት? አይ እስካሁን አልነገርኳትም። ነገ ሰውየውን ሄደን አውርተን እንወስናለን። ጽጌረዳ እንኳን ከኔ ሀሳብ አትወጣ። ጥሩ እንግዲህ የተሻለውን አንቺ ታውቂያለሽ። በያሁን ቡና ፍልኝ፣ ራስ ምታት ይዞኛል። እሺ ቲ አፈላለሁ።